ሰላም ቤቱ መጀመር እንዴት ናችሁ? ደህና ናችሁ ወይ? እንዴ ለራሴ ሆዴን ፈልጦኛል። ምንድን ነው? እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ያለው አርሴናል ዛሬ ዋንጫ በልቶ ደስ ብሎኛል። ዋንጫ በላልኩ። እንኳን ደስ አለሽ። እሺ አሁን ማለት ነው ቁም ነገር ነው የማወራው። አታስቂኝ። እኔ ሳያት ገና ሳቄ ነው የሚመጣ። ቁም ነገር ነው የማዋራሽ። ይኸውልሽ ደስ አለሽ። እንኳን ደስ አለሽ። በላ አፈሪ ብላ በላ በቃ እንኳን ደስ አለሽ። አሁን ላጥፋላት እንዴ? አሁን ይኸውልሽ ዛሬ የሆነ ፕሮግራም ነበረኝ። ቦርሳዬ ደግሞ 500 ብር ነበር ጠፍቷል። እግዚአብሔርን አይቼው ነበር። እኔ ራስ አላነገርኩሽም እና ማሊ ሰርቃሽ ነው? አይ ግድ የለም እኔ ሰረቅሽኝ አላልኩሽም። 500 ብር ቀኑ ሙሉ ሳስስ ነበር። አይሉሽ 500 ብር ይጠፍቶ ሙሉ ቀን ሳስስ ነበር። ከፕሮግራም ቀርቻለሁ። 500 ብር የት ነው ያለው? ነገር አይ ብቻ እንዴ አማታል እንዴ ቀላ አይደለም። እኔ አልነገርኩሽም? ዘይዳ 500 ብር አየሁ ብዬ እኮ አየሽ እኮ የታለሽ? ትመስክር አለ ምን ትላታለህ? ትመስክር በላውበት በርገሬን በለት ጁሴንም ጠጠት አይቁም ነገር ይኸውልሽ 500 ብሩን ያስቀመንኩት ለዛሬ ብዬ ነው። ዛሬ ፕሮግራም ነበረኝ። 500 ብር ልወጣ ስል ከቦርሳዬ ውስጥ የለም። ቀረሽ? አይ ግድ የለም ተኛው። አርሰናል ዋንጫ በልቶ አንቺ ውጪ ምን ትሰራለሽ? ምን አይ ብላታ። እኔ ደግሞ በሷ 5 ብር ህይወቴ 5 ብር ማነው 500 ምን 500 ብር ትዘራለች እና ታለለም ነው ሰርሹ ምን ማይሰራልሽ? በሷ 500 ብር እኔ ደግሞ በሸነና አልኩበት። ምንም በሸነና አይደለም። እየቀለብኩ አይደለም። ሄጄ ልፈልገው ቦርሳ ውስጥ ነበር ያስቀመጥኩት። እሺ ቤት ውስጥ ከኛው የሚኖር ሰው አለ? እሺ ምን ቦርሳ እየሮጠ ነው ገንዘብ ሮጠ ሴፍ ይሆናል። የለም እሱ ያልፈልኩበት ቦታ የለም። አብረን እዚህ ቤት ስቅልቁሉን አውጣ ፈልጋሽታል? አይ ግድ የለም ሳልፈልገው ነው ታዲያ እየጠየቁሽ አሉት። እሺ ዜድ አላይሽ ከመር ለእግዚአብሔር 500 ብር ብላ ሰጣብኛል። እስቲ ማርያም በይ ለ500 ብር እኛ ገመሽን ሌላውስ ይቀር። ለ500 ብር እኛ ብታገኝ ያደም ስለጣርገሽ ነው የምትወሽው። አዎ አይቼ ግን እኔ እዛው ነው ያስቀመጥኩልሽ ገብርኤል። እሺ የትገባ ሮጦ ሄደ። እሺ ይው ፋሚሊ ብቻ እናንተ አይ ውጪ ይሆናል። አርሴናል እየደገፈ ነው። 500 ብር ሳብ እውነት ሳብ ተጣጣ ቦርሳ ውስጥ አይታ አንዳም አዎ ማነው ብላ ስትለኝ በቃ እናንተ ስለዚህ ብላ ቀን እኔ ወሰዳችሁት አለ ከቦርሳ ውስጥ የለም። ስለዚህ ካያችሁ አቮካዶ የበላሽበት ተካካሰበ አቮካዶ መበላ አይስቅም ማለት ቁም ነገር እያልሽ አትሳቂ። በርገሪ ብልት ጁሴንም ጠጥት በ500 ብር በርገርና ጁስ አስቡት ብቻ በ500 ብር ማለት ቁም ነገር በርገር እንኳን አይገዛም። አይሻ ለኔ ያንሳ አሁን በአሁን ሰዓት 500 ብር ያስፈልገኝ ነበር። የለም ታዩ 500 ብር ወደ ወና አድርጊና የት ሄጂ ነው ኮሱን አንቺ ምን አሳሰብሽ? 500 ብር ቀረው እኮ እንኳን ቀረሽ ጀመር እኔ የማላውቅበት ለምን ትሄጃለሽ እኮ? እሺ 500 ብር እሺ ቀረሽ። እሰይ በላውበት ብልት አደረኩት። እግዚአብሔር እንደላየው ማርያም አይ ግን ሲሪየስ ነው ማቢቲ እንደላየው አይ ቁም ነገር ነው። ካሜራ ደቅኝ መጥቼ ቀልድ እየያዝኩ ነው አይደለ? አዋ እንዴ ካሜራ አማላለችኝ። እኛ ወንዴ በፍራንክ ስለምን ካሜራ አይ ቁም ነገር ነው። ይኸውልሽ ግራ ሲገባኝ ከዛ በኋላ በቃ እስክትመጪ ቪዲዮ ጀምር አይደለም። እኔ ካያችሁ አንተ 500 ብር ቀልድ አይደለም። እንዴት እንዳመጣሁት እኔ ነኝ የማውቀው። ለምነሽ እንዴ ለምኝ ያመጣሁት 500 ብር ምንም ሳላረግ የለም ቦርሳዬ ውስጥ የለም። እሺ ማን ነው የሚወስደው? እኔ አልነካው። ሮጦ ሂደት አይደል? እናንተ አላያችሁ? ጠይቅሻችሁ ነው? አዎ እንዴ ያን ቤት ቁምቁም ሳጥን በቃ እኔ ምን ጠይቅሽኛ? ምን አሉሽ እነሱ? ጠይቂያቸው። እነሱ አላውቅም። እኔ ማራከም እሺ ቦርሳዬን አይተሽው ነበር? አዎ አልክድም እኔ አንቺ ከምርሽ ነው ግን ሙታው እሺ እያወራሉት ከሷ ጋር ነው። እናንተን ጠይቂ አላየንም አላችሁ። እናራችን ስትበጣበጣን ነው። ዝም በይ አላየሁም። አለቀ በቃ አላየሁም አሉሽ። እነሱ ሲቆጭ በይና አዋሪ እኔም አላየሁም። እኔ ደብድብኛል 500 ብር ወይኔ ሂራን እንዳራዘም ብላት አንድ በሉልኝ
ገንዘቡን ነው ብልሽ 4-5 እጥፍ አድርጌ እንዳለ እስኪ ወንድ ነሻ ታዲያ ንገሪኝ። አካውንት ስልኬን አምጣልኝ። ወንድ ስልኬን አምጣልኝ። ስልኳን አንጡላት። በቃ ወደ እኔ ትራንስፈር 500 ብር እጥፍ 2 እጥፍ አስባችሁታል? ስንት ነው አባዙ? ስንት ነው የሚሆነው? 2500 ብር ነው የሚሆነው። አካውንት ውስጥ 25000 ብር ነው። አካውንት ውስጥ እኮ 0 ነው ማሳያችሁ የሚለው። ከዚያ አሁን ማርያም ላይ 2 እጥፍ እንኳን አያቅተኝም። እስኪ ወንድ እኮ አስተላልፊያ ወንድ እኮ ነሽ። ጉራቻ ገደል አገቢ ቢሰርፈኝ ራሱ ደግሞ ያርሲናል ደጋፊዎች ሀብታም ናቸው። ወደፊት ሀብታም ደግሞ አይደለም። አንተ ለምን ታሽቃብታለህ? እስኪ አርሰናል በቃ ዋንጫ በላ ፊጂ በቃ በላ እኮ እንኳን ደስ አለሽ። አሁን ወደ ቁም ነገሩ የጠራሽ እኮ ለዚህ ነው። ገዳቸው ነኝ ማንቺ እኔ መደገፍ ሲጀምር ማለት ነው። እኔ መደገፍ ሲጀምር በዚህ አመት እኔ አርሰናል መደገፍ ሲጀምር የሰሞኑ ጉራ ይሄ ነው። በእናታችሁ በቃ አርሰናል ዋንጫ ሲበላ በቃ በላችሁ እንኳን ደስ አላችሁ አልኩሽ እኮ። እንዴ ነበር ቆይ ሳካ አትንጫጭ በእናትሽ ሰይ 500 ብር ለ500 ብር አትንጫጭ እኮ ወንድ ኮንሻንጮ እሱን 500 ብር ታዲያ ምግብ የለም። እኔ ራት ልቦኛል እግዚአብሔር ይላል። ራስ አረሰራ የለም። ስንት የመጣሽው? 4 ሰዓት ነው የመጣሽው። የለም ራት የሚያምርሻል ጭራሽ። እኔ እዚህ ገንዘብ ይጠፍቷል እያልኩ እያበርኩ እኔ እናት ሰጥሻለሁ። እሺ ውሽ አልፈልግም። እኔ ያን የጠፋው እንግዲህ እግራው እኮ ያናቀልሽ እናራችን አበስ እኔ እናትሽ ሰጥሻለሁ ያለችሽ እኮ ራቱን ነው አይደል? 500 ብር መስላት አይስቅም። ቁም ነገር እያስኩ ማለት አትሳቂ። ሄራና ላዩ ዲቃና 500 ነው። እሺ እኔ ከስራ በዚህ ሰዓት የመጣሁት ወገቤ ነይ ነቢ ከሚል እያወራሁት ነው እራት የምትበላው እንዴ? እያወራሁሽ ንቀት በልታችኋል እናንተ? እንዴ እኔ ሆነ ይበላውና ዮሴፍ አልበላም። እኔ ድክም ብሎኝ ወገቤ ቅጥቅጥ ብሎ ለማይረባ ስራ አይባልም። ስራ አሁን 500 ብሬን አላያችሁ። ስራ ለካስ ኮብር ነው። ገንዘቤን አላያችሁ። ሁላችሁም አላያችሁ። እርምጃ ወደ ውሳኔ ወስኝብን እኮ 500 ብሬን አላየንም። እሺ ይወሰንብን። ካሜራማን በቃ አንተም ዝጋው። ለምን ይዘጋል? ዝጋው። እኔ 500 ብሩን ከየት ነው ያመጣሽው? ታላቅሽ ነኛ። አስረጅኝ። የት ትሄጂ ነበር? ይነገረኝ። ምንም የምነግርሽ ነገር የለም። በቃ አሁን እኮ ዲስኳሊፋይድ ሆነ። ንቀት ነው። ምንም ንቀት አይደለም። በቃ አሁን እኮ የምሄድበት ቦታ 500 ብሩ ጠፋ ቀረ። አለቀ በቃ። የት ትሄጂ ነበር? እኔ ላንቺ ሳልነግርሽ እወጣለሁ ከዚህ ከቤት። በወጣ እንኳን እንደዚህ ቦታ ላይ ሄድሮ ብዬሽ አይደለም። ታዩ እኔ መናገር አንቺ እንድትነግሪኝ አይደለም ግን እንደ ታላቅነት ጠየቅኩሽ። የት ትሄጂ ነበር? አለቀ በቃ። መልሽ የት ሄዳለሁ? ዛሬ ግን ልንገርሽ እኔ ውለለለ ድብር ብሎ ነው ያለው። ማርያም በይ ማርያም እኔ እንደውም ደውዬ እና ይልልሽ ነበር እኮ አሁን ኦኬ። አሁን በ500 ብሩ ስትጨቃጨቀች ወይኔ የደወልኩልሽ ሰዓት በ500 ብሩ እየተጨቃጨቀች ቀልድ ነው ግን የምርጣፍቶ ነው። አይ ተራምዶ ሄዶ ነው። አይ ሲሪየስ ግን ማርያም ላይ ኮስተር በላይ ማርያም እስካሁን እየቀለድኩ ነበር። እግዚአብሔርን ጠፍቶብኝ እና ታዲያ ሳይጠፋኝ እንደዚህ አብዳለሁ እንዴ? ምን ማለት ነው? ቃና ደወልኩልሽ ነይ እንደው ምናምን አላልኩሽ? እንደውም ንገሪያት ስላት አይ ስራ ላይ ናት ማጨናነቅ አልፈልግም ምናምን እያለችኝ ነበር። 500 ብር ጠፋ ብለሽ ደውይ። አዎ እንዴ ማለት ፕሮግራም ምን ሂጂ ምናምን አትበይ እንዴ? ይግረምሽ ማለት እኔ እኮ ሰረቃችሁ አይደለም ካያችሁ መልሱልኝ ነው እያልኩ ያሉት። 500 ብር ምንም አያደርግልንም እያላችሁ ስለዚህ መልሱልኝ። ለእኔ ጥቅም አላት 500 ስራውን ታዲያ 500 ብር ይብላል ደውል። አዎ ደውልልሻለሁ። አልደውለው ሊባነሽ ይበሉኝ ሊባነሽ ይበሉኝ አይደለሽ? አንቺ ምን አሳሰበሽ ቢሉሽ እንዴ ምን አንቺ እንደምታውቂኝ አንቺ እኮ ነሽ እያልሽ ነው። አምጪ ውለጂ ሴት አባቴ ለማመጣለሽ አይታችኋል አይተሻል ተብያለሁ። አንቺ አይተሽ እኮ እንደዛ አይተሻል። ማን ያለሽ? አላየሽም? አይቻለሁ። እና አንቺ ራስሽ እያልሽኝ እኮ ነው። ሳምን እንደነሽ 500 ማን ነው? እኔ ማህሌት ይዛ ማህሌት ይሁ ቦርሳሽ ውስጥ አየች 500 ብር ወይ 500 ብር ብላ ሳይታይ ነበር። በቃ ሰው ነች ወሰደችው አለ እሱ አይደለ እንደዚህ ልደመድም የቻልሽው በምን ምክንያት ነው? እኔ ካሁን በፊት እኔ አንቺ ኮስተርሽ እያልኩ አይደለም። ሁላችሁንም እዚህ ጋር እየጠየቁ ነው። እነሱ መጀመሪያ ስለጠየቁ ነው ፎከስ ወደ አንቺ ጋር ሆነ። በቃ እነሱን ጠየቅሽ አልወሰርንም አሉሽ። ከዛ ማሪነት የምትወስደው እኔ እነሱንም እንዳንቺ ቀኑ ሙሉ ስጨቀጭቃቸው ነው ያልኩት። አሁንም ሶስታችሁንም ነው እየጠየቁ ያሉት። እማዬን ያካትተም ሁለታችሁ ናችሁ። ለምንፈር ማያካትተው ለምንም ያካትተው እያበላችሁ ያለችው እሷ ናት እኮ ከኔ ምንም ቢሆን ብላ ነው 500 ብር የምትወስደው። ሁለታችሁ ናችሁ። ወጣቶች እናንተ ናችሁ። ባልጤት ማስፈጨት አለበት።
ያ እንዴ ሽንኩርትና ቲማቲም መግዛት አለብን። ያ አሁን ቀልድ ነው። አላያችሁትማ? በቃ ካሜራውን አቁሙ። ኧረ ስሜ ሊጠፋ ሌባሪስ ምንም የሚጠፋ ነገር የለም። በቃ አቁሙ። እመኝ አላየሁም። እኔ አላየሁም። ኦኬ እሺ፣ አላየሽም፣ ችግር የለውም። እመኝ ችግር የለውም አለ እመኝ። ኦኬ ችግር የለውም። አላየሽማ፣ ችግር የለውም። የት እንደገባ ከዚህ ቤት አይጠፋም። ሁላችሁም ካላያችሁ ከዚህ ቤት የት ይሄዳል? የትም አይሄድማ። ስለዚህ እንፈልገዋለን። አትቆጪኝም? ልንገርሽ። ምንድን ነው የምነግርሽ? ምን ነግሪኝ? ትዳር ወደዚህ ና ትላንትና ሲጠማኝ ጁስ ጠጣሁበት። ምንም አያስቅም። እሺ ለማንኛውም 500 ብር እንደጠፋ አይቀርም። ለማንኛውም አርሰናል ዋንጫ በልቷል። እንኳን በላ አፈሪ ብላ። ማሊያ እንኳን አይገዛም እኮ 500 ብር መቢዲል። አንቺ ለኔ ለጠቀመኝ ብያ ቦርሳ ውስጥ ያስገባሁት ስለሚጠቅመኝ 500 ብር እኔ ማሊያ ምን አባቱ ያደርግልኛል? ማሊያ ያገዛን ምናምን እንትዩ እንዳታጠፋው ምንም ማያጠፋው እንዳታጠፋው አጥፋው። እኔ ነኝ ያስከፈኩት። እሷ ምን ቤት ነች? እንዳታጠፋው። እስቲ አንድ ነገር አለ። አርሰናል ዋንጫ በልቷል። አፈሪ ብላ። እኔ ወዳችኋላ። ባይ ዝጋው። አበዝቶ ገረጣ ማሪ እንዴ ታዲያ መዝገብ የለውም እንዴ? 500 ብር ማንም